አፍሪካ ውስጥ ከዶላር እኩል ዋጋ ያለው ገንዘብ ያላት ሀገር እንዳለች ታውቃላችሁ? ይቺ ሀገር ቱኒዚያ ስትሆን ከገንዘቧ ዋጋ በላይ ደግሞ አንድ በጣም ቁልፍ ለህልውናዋ ወሳኝ የሆነ ነገርም አላት። በዚህ ቪዲዮ ይህን ጨምሮ ወደዚች አፍሪካ ሀገር ለመሄድ ምን ሊያስፈልጋችሁ እንደሚችል የምነግራችሁ ይሆናል። ይህ ዋን ስቶፕ ኤምባሲ ሪቪው ፓርት 56 ነው። የቱኒዚያ ህዝቦች ሙሉ በሙሉ በሚባል ደረጃ ነጮች ሲሆኑ እንደውም አንዳንድ ጊዜ ራሳቸውን አረብ ነን እንደሚሉም ይነገርላቸዋል። ቱኒዚያ በአብዛኛው ከምትታወቅባቸው ነገሮች በዋነኝነት በከተሞቿ ሲሆን ምክንያቱ ደግሞ አብዛኞቹ የቱኒዚያ ከተሞች የተገነቡት ከአውሮፓ ሀገራት ከተሞች ጋር ተመሳሳይ ገጽታን የተላበሱ እንዲሆኑ ተደርገው በመሆኑ ነው። በዚህ ምክንያት አውሮፓን እየተዘዋወራችሁ የመጎብኘት እድሉ ባይኖራችሁ እንኳን 20 በመቶ የሚሆኑትን የአውሮፓ ከተሞች ምን እንደሚመስሉ ቱኒዚያን በመጎብኘት ብቻ ልታውቋቸው ትችላላችሁ። የአውሮፓን ገጽታ ከተላበሱት ከነዚህ ከተሞቿ ውስጥ ኤልጄም የጣሊያኗን ሮምን፣ ካርቴጅ የግሪኳ አቴንስንና ዲጀርባ ደግሞ በሚያምር የውሃ ማዕበል የተከበበችውን ማልዲቭስን ከሚመስሉ ከተሞቿ ውስጥ ጥቂቶቹ ናቸው። እነዚህን ጨምሮ ሌሎች የአውሮፓን ገጽታ የተላበሱ ከተሞቿን ለመጎብኘት ስታስቡ ግን ከቪዛዋ በላይ ሊያሳስባችሁ የሚገባው ነገር የገንዘቧ ምንዛሬ ነው። ቱኒዚያ ከሁሉም የአፍሪካ ሀገሮች በላይ ትልቅ ዋጋ ያለው ገንዘብ ያላትና የምትጠቀመውም የዲናር ምንዛሬ ሲሆን አሁን ላይ አንድ የአሜሪካ ዶላር በእነሱ የዲናር ዋጋ 2.94 ዲናር እየተሸጠ ይገኛል። ይህ ማለት ደግሞ የእነሱ አንድ ዲናር በእኛ ወደ 53 ብር ገደማ ይሆናል ማለት ነው። ይዛችሁ ለመሄድ የምታስቡትን ገንዘብ ራሳችሁ እንድትቀይሩት ደግሞ ሂሳቡን ለእናንተ ትተንላችኋል። ምንም እንኳን የዲናር ምንዛሬ የሚጠቀሙ ሌሎች የአፍሪካ ሀገራት ቢኖሩም የቱኒዚያን ዲናር ግን በዚህ ያህል ዋጋው እንዲጨምር ያደረገው ብዙ ምክንያቶች አሉ። ከነዚህም ውስጥ ዋነኛው የምትገኝበት ቦታ ሲሆን ይህ ደግሞ ከተለያዩ የአውሮፓ ሀገራት ጋር የጦፈ የንግድ ትስስር እንዲኖራትና ምንዛሬዋ የተረጋጋ እንዲሆን አድርጎላታል። እነዚህን ነገሮች አውቃችሁ ቱኒዚያን ለመጎብኘት ከተነሳችሁ ለኤምባሲዋ በዛው ልታቀርቡ የሚችሏቸውን አንዳንድ ወሳኝ ዶክመንቶችም እንንገራችሁ። የመጀመሪያው የታደሰ ፓስፖርታችሁንና 2 ፓስፖርት ሳይዝ ፎቶ፣ ሁለተኛው ከ4 እስከ 6 ወር ያላችሁን የባንክ ስቴትመንትና ሶስተኛ ደግሞ ሆቴልና የበረራ ትኬት ሪዘርቭ ያደረጋችሁበትን ዶክመንት ማቅረብ ይጠበቅባቸዋል። ስለ ቱኒዚያ ኤምባሲ የበለጠ ማወቅ የምትፈልጉት መረጃ ካለ በአችን ላይ ባለው ስልካችን ደውለው አሊያም 22 ታውን ስኩዌር ሞል ላይ ወደሚገኘው ቢሮአችን ጎራ ብለው ሊጠይቁን ይችላሉ። ዋን ስቶፕ ትራቨል ሶሉሽንስ፣ ታማኝ የጉዞ አጋሮ።